ተመልካቾቻችን ዛሬ በዚህ ቪዲዮ ጸጉራችንን ወዛማ ያልተሰባበረና ጤናማ እንዲሆን የሚያደርግልን የጸጉር ማስክ አዘገጃጀት እናያለን። የሚያስፈልገን አንድ እንቁላል፣ አንድ ሎሚና የምናደባለቅበት እቃ። ባዘጋጀነው እቃ ላይ እንቁላሉን ሙሉ ለሙሉ እንጨምረዋለን። ጸጉራችንን ወዛማ ለማድረግ ብቻ ከሆነ የእንቁላሉን ነጭ ክፍል ብቻ መጠቀም እንችላለን። ጸጉራችንን ለማሳደግ ሆነ ለማፋፋት ከሆነ ደግሞ ሙሉን እንቁላል መጠቀም ይኖርብናል። ሎሚው ደግሞ በእንቁላሉ ምክንያት የሚፈጠረውን መጥፎ ጠረን ለማስወገድ ይረዳናል። እንዲሁም ፎሮፎሩን ለመከላከልም በጣም ጠቃሚ ነው። እንቁላሉንና ሎሚውን በደንብ ካደባለቅነው በኋላ ክሬም መሳይ ቀለም ይኖረዋል። ጸጉራችንን ቀብተን ለ20 ደቂቃ ያህል ካቆየነው በኋላ መታጠብ እንችላለን። ይህንን በሳምንት አንድ ጊዜ እየሞከርን ብንጠቀም በአንድ ወር ውስጥ ከፍተኛ ለውጥ ማየት እንችላለን። ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ከወደዳችሁት ዩቲዩብ ቻናላችን ላይ ሰብስክራይብ በማድረግ ቤተሰባችን ሁኑ። አስተያየት መስጠት እንዲሁም እንዲቀርብላችሁ የምትፈልጉት ርዕስ ካለ ከቪዲዮ በታች በሚገኘው የኮሜንት ቦክስ ውስጥ ብትተውልን አስተያየታችሁን ለመቀበል ዝግጁ ነን። እናመሰግናለን።